ሰላም ጤና ይስጥልኝ የተከበራችሁ ተመልካዮቻችን፣ የሰዓቱን ዜና ይዤላችሁ ቀረብ ያለው ከዜናዎቹ ጋር ሀሰኑ ሁሴን ነኝ። አብራችሁን ቆዩ። የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል። የሃይማኖት አባቶች ጠመንጃ በማንሳት ችግሮችን በግጭት ለመፍታት የመሞከር ልማድ ሊቀር እንደሚገባ የሃይማኖት አባቶች ገለጹ። ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች በመመካከርና በፍቅር የኢትዮጵያ ዘላቂ ሰላም ማረጋገጥ እንደሚቻል ተናግሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ እርስ በርስ በመነጋገር ያሉ ችግሮች ለመፍታት በጋራ መስራት ይገባልም ብሏል። ኢትዮጵያ የሁላችን ሀገር መሆኗን የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና እድገቷ የጠበቀ ጥረት ማድረግ ይገባልም ሲሉ ተናግረዋል። አቡነ ማትያስ አክለውም ጠመንጃ በማንሳት ችግሮችን በግጭት ለመፍታት የሚሞክሩ ወገኖች ቆም ብሎ በማሰብ የሰላም አማራጭ ሊጠቀሙ እንደሚገባ ጥሪ አቅርቧል። ሰላምን በቃል ብቻ ሳይሆን በተግባር ልንሻው ይገባል ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም ክንዳችን ማንሳት ካለብን ድህነት ለመዋጋት ሊሆን ይገባል ሲሉ ተናግሯል። ውጊያ አስፈላጊ ከሆነ መዋጋት ያለብን ድህነት ነው ሲሉም ገልጿል። በግጭት ውስጥ መዘፈቅ ከፈጣሪ በማራቅ የሰይጣን ተልዕኮ አስፈጻሚ የሚያደርግ መሆኑን ነው ያስረዱት። የኢትዮጵያ ካቶሊካዊ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በበኩላቸው ሰላምን ለማስጠበቅ ሰዎች የፍቅርና የይቅርታ ልብ ሊኖራቸው ይገባል ብሏል። ይህንንም በምዕመናን ልብ ውስጥ ለማስረጽ እንደሚተጋ ነው የተናገሩት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ ሀገራችን ያስተናገደቻቸው የእርስ በርስ ግጭቶችና ልዩነቶች በውይይት ከመፍታት ይልቅ መሳሪያ በማንሳት ለመቋጨት መሞከራችን ዋጋ አስከፍሎናል ሲሉ ገልጸዋል። አንዳችን በሌላችን ላይ ያስከተልነው ጉዳት ጥላቻን ከትውልድ ትውልድ ከማስተላለፍና የሕዝብን ሰቆቃ ከማራዘም የዘለለ ውጤት እንዳላመጣ ልብ ሊባል ይገባል ብሏል። ከግጭት አዙሪት ለመውጣት ቁርጠኝነት የተላበሰ እርምጃ መወሰድ እንደሚገባም ጥሪ አቅርበዋል።